ለቤትሽና አንቺ የሰርጋችሁለት ማታ ምን አደረጋችሁ? እንግዲህ ቤት ከገባን በኋላ ምልሽ ማንንም ሰው የሚያደርገውን ነገር ታደርጊ ትችላለሽ። ለምሳሌ ምንድነው እኮ ምልሽ ያው ጥያቄው ግራም ያጋባ ግን አደረግን ብለሽ የምታስታውሽው እሱ የሚያስታውሰው ነገር ማንንም ሰው የሚያደርገው ደስ ይለኛል። ያው እኮ እሱ ነው መልስ ሊሆን የሚችለው። ስለዚህ ምንድነው እሱ? ያው እሱ መልስ ይሆናልኝ ማንንም ሰው የሚያደርገው ምልሽ በቃ ቤት ገባን ያው ዞሮ መተኛት ነው። መተኛት ነው የሚሆነው። ሳሪዬ ናዲያ በነፃነት በሚልሽ ከዛሬ 19 ዓመት የሆነ ነገር ላስታውስ አልችልም። እንዴ ይታወሳል። ለምን ወሰድሽ? ቢያንስ ፕሮግራም ካዘጋጀሽ ያቺ ፕሮግራም ቀንሽ ጥያቄ ይከብዳል። ምንም አይከብድም እኮ አሁን እኛ የሄድንበት ሰው ሊያስበው የሚችለው አንድ ሳቤ ስለሆነ ያንን ስላሰብን ካልሆነ በስተቀር ብዙ መልስ አለ። እሺ ተኛ ደከመንና አቃ ምናምን ግን ያደረጋችሁት ነገር ነው የተባለው። ምክንያቱም የኔም የሱን ቤተሰብ እዛ ጋር የለም። ስለዚህ ተኛን ነው መልስ ሊሆን የሚችለው። ደክሞን ተኛ ያደረጋችሁ ግን መልስ ሊሆን አይችልም። አንቀው በጣም ደስ ይላል። ተኛ ዝልፍዬ ይሄ ነው መልሱ። አንቺ አሻገርሽ ሰጠሽ እንደዚህ አይነት መልስ ልትመልሽ ነበር የጠበቅኩት። አይ እኛ ክፍለ ሀገር ነው ሄር ነው እኔ ቤተሰብ ጋር ነው ሄር ነው። የት ነበር ፕሮግራም? እሱ አዲስ አበባ ነው፣ እኔ ሙታጀራ ነው። እሺ ፕሮግራም ያደረጋችሁት የት ነው? ቤተሰብ ጋር ማለት አዲስ አበባ ነው ቡታጀራ ተጠርተን ነው ሄር ነው። ጠርተው ጥሪ አድርገውልን ነው እዛ ሄዳችሁ። የዛን ቀን ቤተሰቡ የተቀላቀለ ቀን ማታ ያው እንግዲህ እንደ ሰርጋችሁ ነው የምታስቡት፣ የተቀላቀላችሁበት ቀን ስለሆነ የዛን ቀን ማታ ምን አደረጋችሁ ነው? ያው ስለ ሰርጉ ስለ ሁኔታው እናወራለን። የዛ ቀን ማታ አወራን። በቃ ተኛን። እንግዲህ ናዲያ ጀማምረዋለች ደስ በሚል ሁኔታ። ምን አሁን የቀረሽው ምን አሁን ያስጠይቃል እንዴ ብለሽ ብትጠይቂ ምን አለበት? ሁሉም የሚያደርገው ነገር እሱ ነው የታወቀ ነገር ነው። ከትዳር በኋላ የሚሆነው ነገር ግን እስቲ ባሎች ይግቡና እውነት እችን ቀን የደስታቸውን ቀን ያስታውሷት ይሆን? አብረን እንከታተል። ሰግን አይል ካንተ ነው የምጀምረው። እሺ የሰርጋችሁ ዕለት ማታ ምን አደረጋችሁ ብዬ ጠየቅኳችሁ። አንዶች ምን አደረጋችሁ ሲባል ነው ግልጽ አልሆነ። ጫፍ ከሰጠው ከኔ ካፈረ ነበር እንደዚህ ለመሳቅ ይዝላል ወደ ሌላ ሰው ከዛ ይመለስ አንተ ጋር ይሻላል። ሰው ልጅ ወንድ ልጅ ቆፍጠን በል